አንደኛ ቅጣት ሙሉ ጸጉርሽን መላጣ እንደሚያደርግ። ሁለተኛ ቅጣት ቲቪውን መስራቱን አረጋግጠሽ ስበሪው። ሶስተኛ ቅጣት ቤቱ ላይ ጋዝ አርከፍክፈሽ አቃጢው። ዚስ ኢዝ ማይ ፑኒሽመንት። እጅግ በጣም እያነሰኝ መቀጣሽ ቅጣት እገልሽ ነበር። 5 ደቂቃ ማሜ ገደለኝ፣ ማሜ ገደለኝ፣ ማሜ ይቅር በለኝ፣ ማሜ ይቅር በለኝ። እግዚአብሔር ያክብርሽ እናቴ። ብቻሽን እዛ እኮ እንዳንበጣ ወረውን እኮ ነው፣ እንዳንበጣ እኮ ነው ወረሩ። አንበጣ እኮ ነው እዛ ቤት አሉት። ብቻሽን ቲም ወርክ ብዙ ሰው አለ እዚህ ጋር መስጠት የሚችል ቲም ወርክ አደረጉም እንጂ ቁጭ ብለው ነው የሚያዩት። ቴንክ ዩ ቬሪ ማች ቴንክ ዩ። በጣም ተንበርክኬ ነው የማመሰግናቸው። አም ኢሞሽናል ተንበርክኬ ያለተማ ዝቅ ብዬ መውጣት አይታሰብም። ዞር ዞር አድርገሽ አሳይ። ቤቱን ዞር ዞር አድርገሽ አሳይ። እኔን አሳየኝ እንዳልሽ ውጪ። ታዲያ ወደ ቤት ግቢ። ሀሳብን ተናገር። ይሄን ነገር አድርጊ በል። ዝም በል አትዘዘኝ። መጨረሻ ራሴ ነኝ አንስቼ የምቀጣው። አትዘዘኝ አንተ እንድታዘኝ አልፈልግም። ጭንቅላት ይዞርብህ አንተ ደነት። ቅጣት ተናገር። ይሄን አድርጊ በል። ማን ባል የምታዘኝ መርጭ ይቀጣል። እንከር እየሰማች ነው። አንደኛ እየተናደድኩ ነው በጣም። ቤቱን ዞር ዞር አድርገሽ አሳይኝ። ቤቱን አላሳይም። ምን እስከዛሬ እንደምትለኝ ንገረኝ። ተመረጥኩት ሂጄ ሰብረዋለሁ። አለቀ እኮ። ቀላል ነገር እኮ ነው። አትሽለጠጥ። ይሄ ቤትን አሳይኝ አላልኩም። ቅጣት ተናገር። አንስቼ እንደዚች ቀጣለሁ። አለቀ። ለምንድን ነው አሳየኝ ያልሽኝ? ሞተርን ካጠገብ መሆኑን ለማየት ነው። ሞተሩን ስለፈለኩ ጧት ጫት ስትቅም ስላየሁት ሞተሩ እሱን እንድትሰብ። አንደኛ ቅጣት ሙሉ ጸጉርሽን መላጣ እንደሚያደርግ። ሁለተኛ ቅጣት ቲቪውን መስራቱን አረጋግጠሽ ስበሪው። ሶስተኛ ቅጣት ቤቱ ላይ ጋዝ አርከፍክፈሽ አቃጢው። ዚስ ኢዝ ማይ ፑኒሽመንት። እጅግ በጣም እያነሰኝ መቀጣሽ ቅጣት እገልሽ ነበር። ሞተሩን ሰባብረው ገነጣጥለው ሞተሩን ቲቪ ሰብራሉ። አንተ አሁን ማለት ነው አፍ እንዳትከፍት ደነዝ። ማንም ጋር በክብር ነው የምትጫወት። እኔ ጋር በክብር ተጫወት። እንዳትሳደብ። መሳደብ ካለ ብኔ ተሳደብ። ርቀ ሌላ ቦታ ትሄድ። ያንተ ሰው እንዲከበርልህ ከፈለክ እኔን ማክበር። መርገጥ አላውቃትም። እኔ ባልሳደብ ገዝታ አስገብቻ አስረግጣቸዋለሁ። ጋዝ ቤቱን አርከፍክፈሽ ጋዝ ያለው የእሱ ቤተሰቦች እዛ ማሰብ ካልተሳናቸው በስተቀር ንገሩት። ቤት አርከፍክፎ ጋዝ ቅጣት የለም። አትሽለጥለጥ በሉት። አትሽለጥለጥ። ቤት አቃቂ የሌለ ቅጣት አያምጣ። በቃ ጭልቅ የሆነ አድርገ ይሁን በቃ የሚያደርገውን አሳጣ። የሆነ ነገር ነው ያደረገ። ቤት አቃቂ ቤቱ ማሳሪ ቀይር። ይኸኛውን ቅጣት ማየውን ቅጣት አታስገባ። ቲቪ መስበር መብት ነው። የሆነ ነገር ያልከው መብት ነው። ቤት አቃቂ ምን ማለት ቅጣት ነው? ጎዳና ወጥቼ እንድለምን ነው አጠቃላይ አንጥፍ ነገረኝ። የቤቱን ቀይር። ቤት ማቃጠሉ ነው የደበረሽ? አልደበረኝም። ማነው ሌላ ትርፍ ቤት አለኝ፣ እዛ ሂጅ እገባለሁ። አልደበረኝም። በጣም ደስ የሚል ቅጣት፣ ቀላል ቅጣት። አሁን ምን እየፈለግሽ? ወንድም ቤት ያልከሆነ ቀይረው። አይሰማም እንዴ? እሺ ዩኒቨርስ አውጪ። የጊፍት የለም ተባብለናል። ለዛ ነው ቅድም አይሆንም ተዋዋል። ጊፍት ደሜን አትቀበልም። ጊፍተሮች የሚሰጡ አንተ ልቀልባል። በአናትሽ ቆመሽ 5 ደቂቃ ማለት
ገንዳ ውስጥ ቁም ማለት ነው። ቅድም ውሃ ያረግሽበት ባናትሽ ቆመሽ 5 ደቂቃ ማሜ ይቅር በለኝ፣ ማሜ ይቅር በለኝ፣ ማሜ ይቅር በለኝ በይ። ከሶስቱ መርጠሽ ተቀጪ። ዲፈን ቆም ጭንቅላት የሰው ልጅ ነው ዝም ቆም ዝም ብላችሁ ነው የሰው ልጅ እዚህ ውስጥ እንዴት ይቆማል? ሌላውን ተውት። ቅጣት ሁሉም መቀጣት እችላለሁ፣ ችግር የለብኝም። እንዴት ነው እዚህ ውስጥ ጋይስ ዳንት ዝም በለ ድምጽ ያስጠላል። ኖ ጋይስ ላሳያችሁ። ይሄ ቅድም የተቀባውበት የቅድም የተዘፈዘፍኩበት ከዚህ ውስጥ የሰው ልጅ እንዴት በጭንቅላቱ ቆማል? እንኳን በጭንቅላት በእግራችሁ መቆም አትችሉም፣ ያንሸራትታል። ዝም ብላችሁ ብቻ ታዘቡኝ። በጭንቅላቱ መቆም ላይ ተቀጥቼ አላውቅም። ውፍረቴ ላይክ ወፍራም ነኝ፣ አንገቴ ነው የሚሰበረው። እሱ እንዳለ ሆኖ እዚህ ጋር በጭንቅላት ቆም ይለኛል። ሰው ብቻ ይሁት እዚህ ጋር በጭንቅላት ቆሚ። መሬት ላይ መቆም ማንችለው እዚህ ጋር በጭንቅላት ቆሚ። እኔ ቤተሰብ የለኝም ማሚ፣ የሚፈልግ ሰው አለ። እኔ አንተ የሚፈልግ ሚስት እንዳለች ልጆች እንዳሉት እኔ ቤተሰብ አለኝ ማሚ። ራሴን ላጠፋ አይደለም የመጣሁት፣ ጌም ልጫወት ነው የመጣሁት። ጌም ልጫወት በጭንቅላት ቆሚ ማላውቀው ከዚህ ውፍረቴ ላይ እዚህ ውስጥ እንዴት ነው የምቆመው? በእግር ራሱ አንሸራታል። ጅኑ እንዴ ተሰብሬ አንገት ተቀጭቶ እንደሞት ነው የፈለከው? በሁለት አንበሳ አልሰጡ በ800 አንተ እንድትጠቀም ብዬ እኔ ህይወቴ ልሰዋ ሞት ስለሆንኩ ፌር የሆንኩ እንጂ እንዴ እኔ ታችሁ እንዴት እንደቀጣሁት ይገብ ጉድ እኮ ነው። ደግሞ እኮ ሞተሩ 4 ነው። በእርግጥ አይሰራም፣ ሰብሮታል፣ አይሰራም። እንደማይሰራ ቃለሁ 4 ነው። ፎጭ አድርገህ ተሰራላለ። መሰበሩን አየና በቃ ቼክ አደረግን ይገባ። መገነጣጠል አይጠበቅበትም። ዋናው አለመነዳቱ ነው የምፈልገው። ዝም ነው ያልኩት እንዴ ምን ነው እንጂ ነው ምን ሳሰብን እንጂ እህት ላይ የማታደርገውን ነገር ሌላ ሴት ጋር ታድርግ። ራሴን ቺ ራስ መቆሜን አላውቅም። እዚህ መሬት ላይ ማን እንደሚያቆመኝ ማለት ድራማ ነው እየሰራሽ ያለሽው። ድራማ ማሚ ማይ ድራማ ማሚ ድራማ ሲታረለው ያው እባክሽ ተቀጭ። አጭር ቃል ምንም ብዙ ወሬ ማብራት አትፈልግም። አንተ ስናደድ ማሚ ያንሸራተኝ ከኔ ህይወት ጋር አይገናኝም። መርጠሽ ከወጣሁ ተመልሼ አልገባም። ባይዘ ከወጣሁ ተመልሼ አልገባም። አንደኛ ብዙ ወሬ አላወራም። ማታወራው ማለት ነው። አንተ ማታወራው ምንም ይሆን ስላልሆነ ከዚህ ጋር እንዴት ልቆም እኮ ነው የምልህ። ከዚህ ጋር እንዴት ልቆም ማሜ፣ በጭንቅላት እንዴት ልቆም? ልጅ ገብቼ ጥያቄ እኮ ነው ያቀርብኩላለሁ። እስኪ ታዘብ አንተ ራስህ። ስለዚህ ፀጉርሽን አንሺ። ስለዚህ እጂ ቲቪውን ስበሪ። አትቆሚም? ኦኬ አንሺ ፀጉርሽን። መላጣውኝ እንደኔ እናንተ ቀጣችሁኝ ነው። እኔ ተቆርጬ አይደለም። እኔ ስቀጣ ጽድቅ፣ እናንተ ስትቀጡ ሴት ነኝ ወንድ ነኝ። የእናት አውዚ ለምሽጣን ነው። የልጅ ክብር እንኳን ባለቤት አንተ የሴት ክብር አለ። ጋሽ ልጅ ታስገባለህ። ለሴት ክብር አለ። የልጅ ክብር ድራማ ትስራ። ለቤት ወልጃለሽ። ድራማ ትስራ። አንተ ለሴት ክብር አለ። ለሴት ክብር የለም። ማስከናው ልክ ጂ ሲቪ ፋርስ ወጥታለሁ። ሲቪ እንደሰባለው የኔ ደግሞ አቻ ነበር ተሰባለው ነበር እንኳን ለዚህ ግን ሰባለው እኮ እሰይ Okay. አንድ ቅጣቴ ላይ ዝንፍ ብላየው እየሰማችሁ እዚህም እዛም ያለች
ዝንቅ በጣም ይሆን በተናደድኩ ሰዓት የዓለምን ሕዝብ ነው ማስቀየም። ማንንም አላቀበል ተባባል። የጭካኔዋ ጭካኔ የልጅህን ሞታ ተባባል። የገዛ ቤት ሰውዬ አሁን መጥቶ ሶሪ ብሎ ሄደ። የሰው ስጦታ ነው። እኔ ልጄን እንደሰባበረች ነው የቆጠረው። ይሄ ሰው በልጅ አይመጣም፣ መጥፎ ነው። እንዲህ አይነት ቅጣት በጣም ነውር ነው። አሁን በጣም ተናድጄ ነው ያለሁት ወላሂ ለዚህ የዜድን ልጅበትን በቀደም ቲቪ ሲታሰበር ነበር አይደል? የኔን የልጄን መኪና በቀደም የተገዛ 2 ቀን ሲታሰበር ነበር። ህፃን ልጅ ጭንቅላታቸው ላይ የሆነ ነገር ይዛሉ። ገባ ቶሎ አሁን እኔ እንቅልፍ ሳይወስደኝ በሌሊት እጄ ገዝቼ ካልተካሁት ማለት ነው። ወላሂ ላዚም በሌሊት እጄ ካልተካሁት ያውም የሰው ስጦታ አጋጣሚ ነው። ሰውዬው ጆይን አለ ምንም ማድረግ አልችልም። ሶሪ ተቆጣጣል። በቃ ቅጣት ነው ማድረግ የምችለው እሱ። ቤቱ ሰባበር አለች። ይሄ ቤት የክራይ ቤት ነው፣ የሰው ቤት ነው። የሰው ቤት እናድርግ ነው የምሰባበር። እግዚአብሔር ይመስገን። እንግዲህ ወደ 7ኛው ሰማይ ሄዳለሁ። ዲፍከልት መጥቶ ዩኒቨርስ ብላኝ ቀጣል። አንቺ ዩኒቨርስ አውሪጂ ስላት አይ የጊፍት ቅጣት የለም ትላለች። ምን አይነት ቆሻሻ ሴት እንደሆነች ወላሂ ማን ይሰጥልኛል? አንተ ዩኒቨርስ ማን ይቀጣልኛል? አንተ ዩኒቨርስ ለየትኛው ጊፍተሪ ነው መጥቶ የሚሰጠው? ለእኔ አይሰጡኝም ነበረ? ዩኒቨርሱን ሰጠውኝ አላሸንፍበትም ነበረ? ስምኝ፣ ቅጣት ያንቺ ታስገባለሽ፣ እኔ ሳስገባ ይሄኛው አይሆንም ትያለሽ። ለምን ስግብግብ ትሆኛለሽ? ራስ ወዳድ አትሁኝ። ድራማ አትስሪ። ጌም ተጫዋች ላጫወትሽ አጫውሽ ተጫዋች ግደይ በቃ ቆም ነው በቃ አቋም ሚስት ልጅ ምናምን ውስጥ አትግቢ። እኔ ነኝ ይወስ ጋር ያለው ገባኝ። ቆይ ልቆም ነው ልቆም ነው ምንድን ነው የምትፈልገው? ምን ነው በቃ ልቆም ነው። አምስት ደቂቃ ማሜ ገደለኝ፣ ማሜ ቅርበለኝ። ይህ ነው ታይፍ በጭንቅላት እንዴት ወንድት ምለፈልፈው? በጭንቅላት ስትከለትቅ ማውራት አትችልም። አንተ ጂል ማውራት አይቻልም። በዚህ ተዘገዘቅ አታውቅም። እናቷ ይገናኝ ምንም አያገባኝም። እንዴት ነው ምላስ የሚያወራው? እንዴት ነው ምላስ የሚያወራው? ኦኬ እንጀምር ጋስ ምላሴ ያወራል አያወራም ከኔ ህይወት ጋር አይገናኝም። ከጥፍር እስከ ፀጉርሽ ማየት ፈልጋለሁ በስነ ስርዓት። ፀጉሬ አይታይም። ለምን በል ሳህን ውስጥ እየከተትከኝ ያለው ግማሹ ጎን አይታይም። ሳህን ውስጥ እኮ ነው ያለሁት። መሬት ላይ ቢሆን ነው ሙሉ አካል ይመስላል። የቱ ጋር እንደምታስቀምጪ እኔ እነግርሻለሁ። ግድ የለም እስኪ ቆይ ቁጭ ካልገባሽ ተነሽ። እዛ ውስጥ ያለው ምንድን ነው? ትራስ ነው? ፍራሽ? ያቀዩ ልብስ ነው። ልብስ ስታይ ንቅሳት ያለብኝ የቦሌ ልጅ የአዲስ አበባ ልጅ ቆም ያቻራተኛ ለምንድን ነው እንዴ? 5 ደቂቃ መቆማችን ወድቃለሁ። ሳልወድቅ እንትን ሳልቆም ያበዛዋል። በቃ በጣም ነው የሚያበዛው። እባክህ እራሱ ወጣ በቃ ትግስተኛ መጨረሻ ትግስተኛ ምን አንድ ተመጻደቅ 9 ቅጣት ቀጥተኛ 1 ቅጣት ብቻ እንትን ያልኩት ከ9 1 ነው ያገኘሁት። እሱንም ተቀጥቷል። ባልገለጣጠለው ኦኬ ተሰብሯል፣ አይሰራም። ሳህን ውስጥ እየቆምኩ ነው ያለሁት። ተንሸራተትኩ ማለት አንገቴ እንዲህ ነው የሚቀጨው አንገቴ። በቃ የራሱ ጉዳይ እባክህ። ሲቀር ይቀራል ብሩ ሲቀር ይቀራል። ጊፍቱ እብድ ናችሁ እናንተ ሰዎች።
እብድናችሁ ሞክር የምትሉኝ ይሄ እንዴት ነው? እዚህ ጋር እንዴት ነው የምቆመው? ከዚህ ጋር እንዴት ነው የምቆመው? ያለ ልብስ እንዴት ነው የምቆመው? እዚህ ጋር ኦኬ። አንበሳ አድርጎ ስወጣ እሰጣለሁ። አንበሳ የሚሰጥልኝ ኢድሪስ፣ እስኪ አንበሳ በድረኝ እሰጣለሁ። ኢድሪስ እሰጣለሁ። ከዚህ እንደወጣሁ እሰጣለሁ። አበድረኝ በእናትህ አንበሳ ስጥልኝ። ለማሚ አበድረኝ፣ ማርያም እሰጣለሁ። ጌመሮች እዚህ ውስጥ ካላችሁ አበድሩኝ፣ እሰጣችኋለሁ። አሁን ጌሚን ጨርሼ ስወጣ መጥቼ እከፍላለሁ። ፕሊዝ አንድ አንበሳ ነው አውርዱለት፣ አበድሩኝ። በቃ አልለምናችሁ። ክብደቴ ወፍራም ነው። ጭንቅላቴ አንገቴን የሚሰበረው ከቁም በጭንቅላቴ ወይ ምንድን ነው ያልከው? ደግሞ ዩኒቨርስ ነው ያልከው። ዩኒቨርስ ማን ነው የሚሰጥ? ይበቃሃል አንበሳ። ጠዋት ዩኒቨርስ በላ እንደ አንተ ምን ሆነ ብቻ ልጠቀም የምትለው? ኧረ በጣም የሚያስጠላው እንደዚህ አይነት ነገር። ጋይስ እባካችሁ አንበሳ አበድሩ። ጌመር ካላችሁ መልሳለሁ። ስጥሪ ለማሚ አንበሳ ፕሊዝ አንበሳ ስጡት። አንበሳ ስጡት። ስለኔ አበባ ይሰጡኛል። እሺ ቲቪ ስበሪ በጭንቅላትሽ ቆሚ። ዩኒቨርስ ስጪኝ ነው አለ። እሺ አራተኛ ጨምርልኝ። ማሚ አራተኛ ጨምርልኝ። በቃ በየለመንኩ የለኝም እናቴ። የሰው ቤት ሰባበር ክራይ ቤት አንድ ጆ ካልሽ የሰው ቤት ሰባበር እኮ ያልሽ እስር ቤት ልታሳስተኝ ልታስገድኝ ህግ ያለበት ሀገር እኮ ነው። አንበሳ አድርግልኝ እሰጥሃለሁ። ጥቅሜ ቅጣቱ ነው ማለት ነው። ኦኬ አንበሳ እስከነ ልጅ ያልክ ችግር እስከነ ልጁ ልጅ አንተ ያለ ልጅ ይበቃል። የምን ልጅ ነው? አንበሳ በቂ ነው። አንድ አንበሳ ምን ሆነ ነው ማሜ? አሃ እየተሳሰብን እንጂ ጌሙን እየተሳሰብን ነው። አንበሳ እስከነ ልጁ ወጥሽና የራስ ያለ ልጅ ይበቃል። ያለ ልጅ አሳድግ። የለውም ልጅ አንበሳው ወንድ ነው። የለውም አልወለደም። ማን ነው? የለውም ልጅ ስግብግብ እንቺንካ ሆነ እኮ ጨዋታ ይኔ እንቺንካ አንቺ ብሎ ይሰጡኛል። እንካ ብዬ ለሱ ሰጠዋለሁ። እንቺንካ ሲሰጡኝ እንካ ወስጄ ሲሰጡኝ እንካ እንዴ በዛ አመሰግናለሁ። የትናንትናውን የሰጠውን ዩኒቨርሲቲ ደግሞ ስክሪንሻት አስቀምጥ። ተቀጥቻለሁ። አልተቀጣችሁም ልልሽ ነው። ድምታት ሞክሪት ነው። አንተ የማሜ ጊፍት አለ ዩኒቨርሲቲ ወልቷል። ሰጥቻለሁ። ዝም ማጥቆ ተረፈው አብራን ስለዚህ ታብዛ የሚጫወቱ ሰዎች ምን አይነት ሰዎች እንደሆናቸው አያችሁ አይደል? እኔ ሁሎችም ትገርሙኛላችሁ። ምን ሲጀመር እናንተ በምትቀጡት ስለረካው አይደለም። እኔ በምቀጣው ቅጣት ቤተሰቦችን ስለማረካ ነው። ጌሜ እስካሁን የሚቀጥለው ወላሂ ላዚም ሰነፎች ጌም ተጫወቱ ወይ ደግሞ የሰው አትቅጡ። በቃ ማለት እዚህ ጋር የምትቀጡትን እንትና ባሪያ አይደለም። ገባችሁ? ሞኝ አይደለም። እንደማንኛውም ሰው ልክ እንደናንተ ሰው ነው። ስትቀጡ ተቀጡ ወይ ሞኝማ እኔ ነኝ። መቶ ጌም ተቀጥቼ አንድ ጌም መቅጣት ያልቻል ቀጥችን መርካት ያልቻል ሞኛ እኔ ነኝ። የሚሰጠኝን በእንትን የምትወስዱ በቅጣት እያደረጋችሁ የምትወስዱት ሞኛ እኔ ነኝ። እናንተ አይደላችሁም። ሁላችሁም ብልጥ ናችሁ። የምታደርጉት ታውቃላችሁ። እኔ ነኝ ጅሏ። ሞኝ ታለድ የራስ ሞኝ ብለህ ስጠራ አታፍሩም? ሰው ይስቅባል። ሞኝ ከኔ በላይ ሞኝ አለ? ዜድ ተጋሩን
ቲቪ ስታሰብረት ነበር ነው። ገደል ትግባ። ይሄን ያስላጨችኝ የሴት ልጅ ቅንድብ ነው ውበቷ። ቅንድቤ አንተን ነው የምመስለው። አንተን እኮ ነው የመሰልኩት። ቅንድቤ የለም። ቅንድቤን የተላጨው ቅንድቤን ያስነሳችኝ ምን አደረገች? ሌላ በርበሬ ላይ ነው ያስቀመጠችኝ። በርበሬ ያው አንደኛ ሄለን እባክሽ እየተናደድኩ ነው። እባክሽ እኔ በፊቱ ማመር ነው። በቃ እሰጥሃለሁ። አንበሳ እሰጥሃለሁ። ጌሙን ጀምር። አንበሳ እሰጥሃለሁ። ምን ጀምር? እንካ እባክህ እንካ። መውጣት ትችላለህ። ደነዝ በታትኝ ማን ሰጠኝ ነው? እንደ ትናንትና ልታከስረኝ ነው? በልታኝ እኮ ነው ትናንት በዛው ወጣ ሄድከው። ደደብ እባክሽ አንበሳሽን ቄጥሽን ጥረግበት። ፓንት ግዢበት በአንበሳ ዋጋ ሂጂና ቲቪው ስበሪ ወይ ፀጉርሽን አንሺ። ምርጫ አለሽ። ከዚህ ጋር ልቆምልህ ከፈለክ ያለ ልብስ እዚህ መሬቱ ላይ ልቆምልህ ያለ ልብስ ገንዳው ስታወልሽ ከሴትዮ ማንሰሽ አታጨናንቀኝ። እባካችሁ ቅጡልኝ። እዛ ያላችሁ እባካችሁ እኔ ተቀጥቻለሁ። እኔ ፀጉሬን የተላጭኩ። አሁን እዚህ ውስጥ በጣም ብዙ ጊፍተሮች አላችሁ። አንድ አንበሳ ለኔ ያንጣችሁ ነው። አበድሩኝ እባካችሁ። አንድ አንበሳ ስጡልኝ። አንድ አንበሳ ትሆንስጥ አንድ አንበሳ ነው የምታወሱ። አበድሩኝ ወይ ጊፍተሮች ወይ ጌመሮች። ትናንት በላኝና ሳያጫውተኝ ነው ዘው ወጡ ሄደው ከሰርኩ። አበድሩኝ እባካችሁ አንድ አንበሳ አበድሩኝ። የሚያበድረኝ የለም ማሜ። በቃ ሁሉም ገገመኝ። አሁን እየጠየኩ ነው። በባለፈው እኔ ጋር ተጫወተ ዩኒቨርሲቲ ጊፍተሬ ነው መጥቶ በባለፈው እኔ ጋር ተጫወተ ጊፍተሬ ነው መጥቶ ዩኒቨርሲቲ ሰጠ። ከኔ ጋር ሳንላይ ቢኖሩ ልክ እንደዛ ነበር የሚሰጡ። በቃ እየሰጡ አይደለም። እንደውም ኮሜንት ላይ ነው አንበሳ እየሰጡ ያሉት። እና የኮሜንቲንግ አንበሳ የኮሜንት አንበሳ ጠየኩኝ እኮ ኪሳቸው ገብቼ ልስጥ 13,000 ሰው በትኜ መጥቼ ምን ጥቅም ላገኝ ነው? የትኛውን ጥቅም ላገኝ ነው? እዛ በኋላ ተመልሼ ገብቼ ከየት ላሰባስብ ነው ቲሞቼ? እንደገና ለምንድን ነው ፌር የማትሆኑት? የጊፍት ቅጣት ከገባ መጨረሻ ላይ ነው የምንሰጣጥ። ቤት ትናንት ነግሬያለሁ። የጊፍት ቅጣት ከገባ መጨረሻ ነው የምትሰጠኝ። የምሰጥ ጌሙ ሲጨርስ ቤት ተነጋግረን ጨርስ። ፈልጊ የጊፍቱ ዋጋ ፓርት ግዢበት አልኩሽ። እኔ እያልኩሽ ያለሁት ቅጣቱ ነው ያስቀመጥኩት። አንቺ የነገርሽኝ ቅጣት ካላዛንፍ ተቀጥቻለሁ። እባክሽ ተቀጨኝ። አልቀጣም። ቅጣት ፍርዱን ቆይ አው ህዝብ ይፈርዳል። ማሜ እኔ ሰውም እንዲጎዳኝ አልፈልግም። እኔም ሰው ነው አሁን እኮ እኔ ጌመር ሆናለሁ እጫወታለሁ ብለሽ እኮ ጌም ጀመርሽ። በፊትም እንደዚህ ስትንዛዥ ከዛ ጋር ከዚህ ጋር ከጌመር ጋር ስትጣይ ባዶ ሆና ቀረሽ። በጣም የሚገርመው አሁንም ደግሞ ትንሽ የሆነ ሰው ቫይረል ወጥቶ ተከታይ ስታገኝ ኦኬ እኛ ሞኝ አይደለም። እኛ እንኳን እኔ ተከታይ አንተ የሰው ፍቅር ለማግኘት አንዴ ለእኔ ተከታይ ቫይራል ከእናንተ በፊት ነው ቫይራል የሆንኩት። የዛሬ 3 ዓመት የዛሬ 2 ዓመት እና አባብዲ ጋር እና ከነ ሙባረክ ከነ ድርስ ጋር ስጫወት ቫይራል ነበርኩ። ነፍ ጊፍተር ማንም ያውቃል። ነፍ ጊፍተር አንተ ጋር ስለተጫወትኩ አይደለም ቫይራል እኮ ሌላ ቦታ ሄጄ እኮ ቫይራል ነኝ። ጊፍተር አሁን የለም። አዎ አንተ ጋር ስጫወት የለም። መጨረሻ ላይ ነው የሚመጡት። ሌላ ቦታ ሄጄ ብጫወት መጨረሻ ላይ ነው የሚመጡልኝ ጊፍተሮች። የቫይራል ችግር የለም። ድሮም ቫይራል ነኝ ማሚ። አንተ ጋር ስለተጫወትኩ አይደለም። ዜድን ጋር ስጫወት ይሱም ጋር ስጫወት እያልኩ ያለሁት ሰው ይሰጥልኛል። ተረጋጋ። 1 ደቂቃ ተረጋጋ። 1 ደቂቃ ተረጋጋ። አታውራ ዝም በል። ዲቦራ አንድ አንበሳ ታበድርኛለሽ? ዲቦዬ ትሰጭልኛለሽ? እያየሽ ከሆነ እዚህ ውስጥ ወይ ቤታ ያያችሁ ከሆነ ታበድሩኛላችሁ? አንድ አንበሳ ከኔ በኋላ መጡ ደግሞ እሺ እኔ ስላለው ነው። በርበሬ መቀመጥ እኔ ያመጣሁት ቅጣት ነው። ሻወር እኛ ያመጣነው ቅጣት ነው። የዛሬ 2-3 ዓመት ተቀጣቅጠን አሁን እንደ አዲስ መጣ እንጂ ማንም ሰው ያውቃል። የዛሬ 2-3 ዓመት ሙርት ይዛለ እንዴ ፊያ ጂም ስግብግብ ልለምንበት ዲቦያ አንድ አንበሳ ከዚህ በፊትማ ሰድቤሽም ስድቤን ወደ ዳቦ ነው የቀየርሽው። እኔ ትቻለሁ። እኔ ጌም አለ። ፀጉሬን ያስላጫችሁት እናንተ ናችሁ። ቅንድቤን ያስነሳችሁት እናንተ ናችሁ። ፂሜን ያስነሳችሁት እናንተ ናችሁ። በበርበሬ በላርጎ የምታቃጥሉኝ እናንተ ናችሁ። እኔም ስጠጣችሁ ተቀጡ። አንቺ የሰማሽው የልጄ ነው። አዳምጪ ተይ ያልኩሽ። ጠብቅ አንዴ አውራቸው ከፈለክ ሄጄ በጭንቅላቴ ቆሜ
አይውና ራሴ ከቻልኩት እጄ ቆማለሁ። ለፍልፍ እንዳመለህ አንተ ለፍልፍላችሁ